እኔ እግዚአብሔር ይመስገን በጣም ደህና ነኝ። ክብሩ ይስፋ ለዚች ዕለትና ለዚች ቀን በሰላም ያደረሰኝ። ሰሞኑን በጣም ደስተኛ ነኝ። በጣም ከምላችሁ በላይ በቅርብ ያላችሁ ዘመዶቼ፣ ጓደኞቼ ታውቃላችሁ። ባሌም ዱባይ ስለመጣ በጣም ደስ ብሎኛል። አሁን ያው ከአላይን ወደ ዱባይ እየመጣው ነው። ባሌ ላየው ማለት ነው። ሰርፕራይዝ ነው ማድረገው። እሱ አያውቅም እንደምመጣ። አልመጣም አይመቸኝም ነበር ያልኩት። በዚህ አጋጣሚ በጣም ማዳሜ ላመሰግናት ወዳለሁ። ካሰብኩ ቀን ጀምሬ ነግሬያት ነበር ባሌን ለማምጣት አስብ ያለው ምን ይመስልሻል ስላት በጣም ጥሩ ሀሳብ ነው ምናምን አለች። ስጀምርም ነግሬያታለሁ። ቪዛው በዋትስአፕም ሲላክልኝ ለኔ አሳይቻታለሁ። በብዙ ነገር በሀሳብም በብዙ ነገር ከገንዘብ ደረጃ አንስቶ ከጎኔ ሆና እስካሁን ድረስ በቃ ባሌ እዚህ ሀገር እስኪመጣ ድረስ ከኢትዮጵያ እዚህ ሀገር እስኪመጣ ድረስ በጣም አብራኝ ከጎኔ ሆና ብዙ ነገር ያገዘችኝ ማዳሜ በጣም ነው ማመሰግናት። እና አንዳንዴ ጥሩ ማዳሞች ሲኖሩ እና ምስጋና አይከፈልበትም። ስታመሰግኑ በዛው ልክ መልካምነታቸው ይጨምራል። እና ቪዲዮንም እንደምታያቃለሁ። ዛሬ ደግሞ ፈቅዳልኝ ከሾፌር ጋር ልካኛለች። ከአላይን ያላ ወደ ዱባይ የ2 ሰዓት መንገድ ነው። 4 ተኩል ነው የተነሳ ነው። አሁን 5 ተኩል ነው። አሁን ዱባይ ነን። ገና ከዱባይ አጅማን ነው እሱ ያለው። ከዱባይ አጅማን ደግሞ እንጃ 6 ተኩል እንደርሳለን ያለኝ። እግዚአብሔር ይመስገን ዛሬ በጣም ደስ ብሎኛል። እሱ ሳያቅ ነው እየሄድኩኝ ያለው ሰርፕራይዝ ላደረገው እና አብራችሁኝ ላገዛችሁኝ በሀሳብም በሁሉም ነገር የቅርብ ጓደኞቼ እንዲሁም እህቶቼ በጣም ነው ማመሰግነው። ጌታ ይባርካችሁ። እጅግ በጣም ነው ማመሰግነው። በጣም ነው የምወዳችሁ። እሺ ሽኩረን ልክ ማዳ ማነክቲር በሀበቅ አንቲ እንሳን ጠይበ መራ አህላ ማዳም بالعالم انا بحبك كتير። ከዚህ በላይ ያኒ ከዚህ በላይ ማለት ያቅተኛል። ለሷ በጣም ነው ማመሰግናት። በጣም መልካም ሰው ናት። እንሳን ጠይብ ገልባ ጠይብ ሀኑነ كتير شكرا مادام ما في احسن منك عن جد. الله يخلي لك يا لك يطول بعمرك. كتير بحبك. شكرا. Beneza